ሁለት የውጭ ቱሪስቶች እና አንድ ኢትዮጵያዊ ሹፌር ሲገደሉ ከ20 በላይ ቱሪስቶችም ንብረቶቻቸው ተዘርፏል። ትላንት በደቡብ ምዕራብ ኢትዮጵያ ክልል የምዕራብ ኦሞ ዞን ሱሪ እና ማጂ ወረዳዎች አዋሳኝ አካባቢ ኮካ ተብሎ በሚጠራው ስፍራ ለጉብኝት ወደ ማጂ አቅጣጫ ሲጓዙ በነበሩ ቱሪስቶች ላይ በተፈጸመ ጥቃት 3 ሰዎች ተገድለዋል። ከሟቾቹ ሁለቱ የቱርኪ ዜጎች ሲሆኑ አንዱ የኢትዮጵያዊ ሹፌር ነው። የሱሪ ወረዳ ፖሊስ አዛዥ ረዳት ኢንስፔክተር ዳልካ ወሊቱላ ለቲክቫህ ኢትዮጵያ በሰጡት ቃል የጥቃት አድራሾቹ ማንነት ለጊዜው አልታወቀም ብለዋል። ፖሊስ አዛት በሁለት መኪኖች ተጭነው ሲጓዙ የነበሩ ከ20 ላይ ጎብኚዎች እንደነበሩና ከጫካ የወጡ ሽፍቶች በፈጸሙት ጥቃት 2 የቱርክ ዜግነት ያላቸው ጎብኚዎች እና አንድ ኢትዮጵያዊ ሹፌር እንደተገደሉ አስታውቀዋል። በተቀሩት ላይ ንብረቶቻቸውን ከመዝረፍ የዘለለ አካላዊ ጉዳት አልደረሰባቸውም ያሉት አዛት የገዳዮቹን ማንነት ለመለየትና ለሕግ ለማቅረብ ከሁሉም የጸጥታ መዋቅሮች ጋር ክትትል እየተደረገ ነው ሲሉ ገልጸዋል። ነዋሪዎችስ ምን አሉ? ቲክቫህ ኢትዮጵያ ያነጋገራቸው የሱሪ ወረዳ ነዋሪዎች በአካባቢው በአርብቶ አደር ሽፍቶች ተደጋጋሚ ዝርፊያና ጥቃቶች እንደሚፈጸሙ ገልጸዋል። ትላንትም የውጭ ዜጎች የተገደሉበትን ጥቃት ማድረሳቸውን ተናግረዋል። ቲክቫህ ኢትዮጵያ ከዞኑ መንግሥት እንዲሁም ከክልሉ ሰላምና ጸጥታ እንዲሁም ፖሊስ ኮሚሽን በጉዳዩ ላይ ተጨማሪ መረጃ ለማግኘት ያደረገው ሙከራ ፈቃደኛ ባለመሆናቸው ለጊዜው አልተሳካም። የክልሉ መንግሥት ኮሚኒኬሽን የክልሉ መንግሥት በተፈጸመው ጥቃት ማዘኑን እና የሰፈር ሽፍቶች ሲል የገለጻቸው ጥቃት አድራሾች ለዝርፊያ ብለው ክቡር የሆነችን የሰጊውን ልጅ ሕይወት ማጥፋታቸውን ገልጿል። የክልሉ መንግሥት ይህንን አረመኔያዊ ድርጊት የፈጸሙትን ሽፍቶችን ተከታትሎ ለሕግ ለማቅረብ የተቀናጀ የጸጥታ ኃይል በማሰማራት ሰፊ የሕግ ማስከበር ሥራ እያካሄደ ይገኛል ብሏል። የሕፃናት ካንሰር መዳን የሚችል በሽታ ነው። ዶክተር አቤል ኃይሉ ጥቂት ሳምንታት ነው የሚቀረኝ፣ ሕክምናዬን ለመጨረስ አብረን እንሰራለን ብዬ አስባለሁ አምባሳደር ሌሊሴ ዱጋ በሕፃናት ላይ የሚከሰት የካንሰር በሽታ በአግባቡ ሕክምናው ከተሰጠ የመዳን ዕድሉ ሰፊ እንደሆነ ተገልጿል። ባደጉት ሀገራት ይህ የመዳን ምጣኔ ወደ 85 በመቶ ከፍ ሲል በሀገራችንና በሌሎች ታዳጊ ሀገራት ቁጥሩ በጣም ዝቅተኛ ነው። በኢትዮጵያ በዓመት እስከ 8,000 የሚደርሱ ሕፃናት በካንሰር እንደሚያዙ ቢገለጽም ሕክምናውን የሚያገኘው ግን 25 በመቶ የሚሆነው ብቻ ነው። በማኅበረሰቡ ዘንድ የካንሰር በሽታ በሕፃናት ላይ አይከሰትም በሚል እንዲሁም የካንሰር በሽታ ራሱን የቻለ ምልክት ስለሌለው ሌሎች ልዩ ልዩ ስያሜዎችን በመስጠት በባህላዊ መንገድ ቤት ውስጥ በሚደረግ ሕክምና ምክንያት የበርካታ ሕፃናት ሕይወት በየዓመቱ ያልፋል። በሕፃናት ላይ የሚከሰት ካንሰር በጊዜ አስፈላጊው ሕክምና ከተደረገለት የሚድን በሽታ እንደሆነ የኢትዮጵያ የሕፃናት የደም እና የካንሰር ሕክምና ማኅበር በተመሠረተበት ዕለት በጉልህ ሲነገር ሰምተናል። የማኅበሩ ፕሬዝዳንት ዶክተር አቤል ኃይሉ የማኅበሩ መመስረት በካንሰር የተያዙ ልጆች በተወለዱበት አካባቢ መራቅ ብቻ የካንሰር ሕክምና ሳያገኙ መሞት የለባቸውም በሚል ሞራላዊ እንዲሁም ሙያዊ ግዴታ ምክንያት ነው ሲሉ ለቲክቫህ ኢትዮጵያ ተናግረዋል። ዶክተር አቤል ኃይሉ በዝርዝር ምን አሉ? ለካንሰር በሽታ የሚሰጠው ሕክምና ከሌሎቹ በተለየ ከክሊኒካል ሕክምናው በተጨማሪ ማኅበራዊና ስነልቦናዊ ድጋፍ ይፈልጋል። ለምሳሌ የደም ካንሰርን ብንመለከት ሕክምናው እስከ 3 ዓመት ይፈጃል። ምንም እንኳን መንግሥት 60 በመቶ የኬሞቴራፒ ሕክምና ላይ ድጎማ ቢያደርግም ከፍተኛ የገንዘብ አቅም ይፈልጋል። ከዚህም በተጨማሪ ይህን ያህል ጊዜ አዲስ አበባ መጥቶ ሕክምና ማድረግ ይከብዳል። የማኅበሩ መመስረት የተለያዩ ድጋፎችን በማስተባበር እንደ ተስፋ አዲስ የመሰሉ ተቋማትን መደገፍና ሕፃናት ሕክምናውን እንዳያቋርጡ ያግዛል። ሌላው የማኅበሩ ዓላማ አንድ በካንሰር በሽታ የተያዘ ሕፃን ሕክምናውን ለማግኘት በአማካኝ እስከ 6 ሰዓት ይጓዛል። ዓመት የሚፈጅ ሕክምና ይህንን ጉዞ ደርሶ መልስ ማድረግ ከባድ ነው። አሁን ላይ ይህንን አገልግሎት የሚሰጡ 8 ማዕከላት ብቻ ናቸው። ለዚህም አገልግሎቱን በየአቅራቢያው ማስፋፋት ቁርጠኝነትን የሚጠይቅ ነው። በዚህም ላይ ማኅበሩ ከፍተኛ አስተዋጽኦ ለማበርከት ተዘጋጅቷል። ማኅበራችን ከጤና ሚኒስቴር የሕክምናውን ሥርዓት ለማሳደግ የሚያስችል ፈቃድ ተሰጥቶናል። በተጨማሪም ወጥ የሆነ የሕክምና ሥርዓት ሰነድ ማዘጋጀት፣ የሕክምና ደረጃውንና ጥራቱን እንድንከታተል 2025-2029 የተቀረጸውን የካንሰር ፖሊሲ ለመተግበር በአጋርነት ለመሥራት ተስማምተናል። ይህ ለእኛ ክብርም ትልቅ ኃላፊነትም ነው። ብዙ መስራት ቢጠበቅብንም ሀገራችን ከብዙ የአፍሪካ ሀገራት የተሻለ የካንሰር ሕክምና ሥርዓት ያላት ሀገር ናት ሲሉ ገልጸዋል። ማኅበሩ አምባሳደር ሌሊሴ ዱጋን የክብር አምባሳደር አድርጎ ሲሾም በካንሰር ሕክምና ውስጥ እያለፉ ሥራቸውን ከመሥራት ወደ ኋላ ሳይሉ ሕክምናው እንደ ሞት ፍርድ እንዳይታይ በማድረግ የድፍረትና የጥንካሬ ተምሳሌት በመሆናቸው ለአምባሳደርነት መርጫቸዋለሁ ሲል ገልጿል። በዕለቱም አምባሳደሯ ሕክምናቸውን ከሚከታተሉበት ከአማን ጆርዳን መልእክታቸውን አስተላልፈዋል። ኮሚሽነር ሌሊሴ ዱጋ በመልእክታቸው ምን አሉ? የሕፃናት የካንሰር ጉዳይ ምን ያህል ትልቅ አጀንዳ እንደሆነ
በሚያሳይ መልኩ ራሱን የቻለ ማኅበር ተቋቁሞለት ዛሬ ላይ መሥራት በመቻሉ ትልቅ ቀን ነው ብዬ አስባለሁ። እኔም ደግሞ እንደ አንድ ግለሰብ በካንሰር ጉዞ ውስጥ የተጓዝኩ እንደመሆኔ ሰርቫይቨር እየሆንኩኝ ነው ብዬ አስባለሁ። በዕለቱም አምባሳደሯ ሕክምናቸውን ከሚከታተሉበት ከአማን ጆርዳን መልእክታቸውን አስተላልፈዋል። ኮሚሽነር ሌሊሴ ዱጋ በመልእክታቸው ምን አሉ? የሕፃናት የካንሰር ጉዳይ ምን ያህል ትልቅ አጀንዳ እንደሆነ በሚያሳይ መልኩ ራሱን የቻለ ማኅበር ተቋቁሞለት ዛሬ ላይ መሥራት በመቻሉ ትልቅ ቀን ነው ብዬ አስባለሁ። እኔም ደግሞ እንደ አንድ ግለሰብ በካንሰር ጉዞ ውስጥ የተጓዝኩ እንደመሆኔ ሰርቫይቨር እየሆንኩኝ ነው ብዬ አስባለሁ። ዛሬ ዴይ 0 የሚባል ቀን ላይ ነው ያለሁት። የቦን ማሮ ትራንስፕላንት የማደርግበት ቀን ነው። ለኔም ታሪካዊ ቀን ነው። በዚህ ቀን ላይ ሆዴ ስመለከተው ሰዎች ምን ያህል ተስፋ እንዳላቸው ሊሰራበት እንደሚችል የሰዎችን ሕይወት ማዳን እንደምንችል የሚታወቅበት እኔም ራሴ አንዷ ተምሳሌት ነኝ ለማለት ነው። ድነም ፈጽሞ ሪከቨር አድርጌ ወደ ሀገሬ ስመለስ የመጀመሪያ ሥራዬ አደርገዋለሁ። ከዚህም ሆዴ ቢሆን ጥቂት ሳምንታት ነው የሚቀረኝ ሕክምናዬን ለመጨረስ አብረን እንሰራለን ብዬ አስባለሁ ሲሉ መልእክታቸውን አስተላልፈዋል። እባካችሁ ይህንን አዲስ ቻናል ሰብስክራይብ በማድረግ ትኩስ መረጃ ያግኙ።